እንዴት ናችሁ? ዛሬም ደግሞ ከባለፈው የቀጠለውን ሁለተኛ ፓርት 2 ተከታይ ቪዲዮ ይዤላችሁ መጥቻለሁ። ክላሳችንን ከመጀመራችን በፊት እንደተለመደው አዲስ ከሆናችሁ ለፋሚሊው ለቤተሰቡ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ እና ሼር በማድረግ ጀምሩልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽኑ ላይ ብትጽፉ ይደርሰኛል። እና ወደ ክላሱ ስንገባ ክላሱ የሚለን አርጊውመንት አጌንስት ፐርሰን የሚለው ጋዜሽ ጋር ነበር ያቆመው የባለፈው ፓርት 1 ቪዲዮ ላይ። ይሄ ፓርት 2 ነው እና ምንድነው የሚለውን እናያለን ማለት ነው ዛሬ። እና ኖርማሊ ኢን ጉድ አርጊውመንት ቱ አቺቭ ኮላቦሬቲቭ ጎል አርጊውርስ አር ኤክስፔክትድ ቱ አንደኛው ኦብዘርቭ ሩል ኦፍ ፖላይት ኮንቨርሴሽን ነው። ቱ ትረስት ኢች አዘር ኤንድ ኤክስፕሬስ ዜር አርጊውመንት ፖዚሽን ክሊርሊ ኤንድ ሆነስትሊ ኦልሶ ፎከስ ኦን አታኪንግ ዘ ኮንተንት ኦፍ ዘ አርጊውመንት ዘ ፐርሶናሊቲ ኦፍ ዘ ኦፖነንት። ኖርማሊ ጉድ የሚባል አርጊውመንት ላይ ምን መሆን አለበት? ኮላቦሬቲቭ ጎልን እንትን ለማድረግ ሁለት አርጊውሮች ምን ማድረግ አለባቸው? መጀመሪያ ኮንቨርሴሽናቸው ፖላይት መሆን አለበት። ሁለቱ ትረስት ሊደራረጉ ይገባል። ክሊርሊ እና ሆነስትሊ የሚሰማቸውን ሀሳብ ማካፈል መጋራት ይኖርባቸዋል ማለት ነው። ከዛ ውጭ ደግሞ ፎከስ ማድረግ ያለባቸው ፐርሰናሊቲ ላይ ሳይሆን አታክ ለማድረግ የኮንተንቱ የአርጉመንቱን ኮንተንት መሆን አለበት ማለት ነው። አታክ ለማድረግ ፎከስ ማድረግ ያለባቸው እና በት አርጊውርስ ፎከስ ኦን አታኪንግ ፐርሰናሊቲ ኦፍ ዘ ኦፖነንት ዛን ኮንተንት ኦፍ ዘ አርጊውመንት። እዚህ ላይ ይሄኛው አጌንስት ዘ ፐርሰን የሚባለው ፋላሲ ላይ ከዚህ ሶስተኛው ላይ ካየነው ሩል የተለየ አይነት ሩል ነው የሚከተለው። ማለትም ፐርሰናሊቲውን ነው። ሁለት አርጊውሮች ይኖራሉ። የመጀመሪያውን አርጊወር ሁለተኛው አርጊወር እንትን ሲያደርገው ኮንተንቱን ሳይሆን ቀጥታ ሰውየውን ይሆናል ማለት ነው። ከቃሉ መረዳት እንደምንችለው አጌንስት ፐርሰን ፋላሲ ላይ የሚፈጠረው ይሄን ይመስላል። እና ኦከርድ ዌን አርጊወር ዲስክሪት አን አርጊውመንት ባይ አታኪንግ ዘ ፐርሰናሊቲ ኦፍ ሂዝ ኦፖነንት። አርጊወሩ ሁለተኛው አርጊወር የመጀመሪያውን አርጊወር ኮንተንቱን እንትን ማድረግ ክሪቲሳይዝ ማድረግ ሲገባው ቀጥታ ሰውየውን ክሪቲሳይዝ በሚያደርግበት ሰዓት ላይ የሚፈጠር የፋላሲ አይነት ነውና ሁሌም ሁለት አርጊውር ያስፈልገናል። በዚህ ስር እነዚህ አድ ሆሚኔም አቡሲቭ፣ አድ ሆሚኔም ሰርከምስታንሻል እና ቱ ኮክ የሚባሉ እንትኖች ይኖራሉ። የመጀመሪያውን ስናይ አድ ሆሚኔም አቡሲቭ የሚባለው ከቃሉ የተወሰነ ለመረዳት እንደሚቻለው አቢዩዝ ከሚለው ጋር የተገናኘ ወይም ስድብ ከሚለው ጋር የተገናኘ ነው እና ይሄ እንዴት ነው የሚሆነው? ኮሚትድ ዌን አርጊውር ሪጀክት አን አርጊውመንት ባይ ቨርባሊ አቢዩዚንግ ዘ ፐርሰናሊቲ ኦፍ ሂዝ ኦፖነንት ራዘር ዛን ዘ ኮንተንት ኦፍ ኦፖነንትስ አርጊውመንት። የኦፖነንቱን አርጊውመንት ምንድነው የሚያደርገው? ቨርባሊ ምን ያደርገዋል? አቢዩዝ ያደርገዋል። ፐርሰናሊቲውን አቢዩዝ ያደርገዋል ማለት ነው። ቀጥታ ኮንተንቱን አቢዩዝ ማድረግ ሲገባው ምንድነው የሚያደርገው? ቀጥታ ፐርሰናሊቲውን የአርጊወሩን የመጀመሪያውን ሰውዬ ሀሳቡን እንትን ማድረግ ሲገባው ቀጥታ ሰውየውን የተለያዩ ቨርባል አቢዩዞችን በመጠቀም ሪጀክት ሲያደርገው ማለት ነው ይሄ የሚፈጠረው። እና ሰከንድ ፐርሰን ሪጀክት ዘ ፈርስት ፐርሰን አርጊውመንት ባይ ቨርባሊ አቢዩዚንግ ዘ ፈርስት ፐርሰን። የመጀመሪያውን ሰውዬ ሀሳቡን መተቸት ሲገባው የእሱ ሀሳብ እንዴት እንደሚለይ ከመጀመሪያው ሰውዬ እንዴት እንደሚለይ ለማሳመን መሞከር ሲገባው ምንድነው የሚያደርገው? የመጀመሪያውን ሰውዬ በመሳደብ የራሱን ሀሳብ እንትን ለማድረግ ተቀባይነት እንዲያገኝ ለማድረግ የሚሞክርበት ሁኔታ ነው ያለው እዚህ ላይ። እና ፕሬሚሲስ ለምሳሌ ኤ ኢዝ ፐርሰን ኦፍ ባድ ካራክተር ኮንክሉዥን ምን ይሆናል? ኤዝ አርጊውመንት ሹድ ናት ቢ አክሴፕትድ። እዚህኛው ላይ አድ ሆሚኔም አቡሲቭ የሚለው ላይ ምንድነው የሚፈጠረው? ፕሬሚሲሱ ላይ የሆነ ሰውዬ ባድ ካራክተር አለው። ይሄ የመጀመሪያው አርጊወር መጀመሪያ ላይ ሀሳቡን የገለጸው ሰውዬ ይሄን አይነት ባድ ካራክተር ስላለው ኮንክሉዥናችን ምን ይሆናል? የዚህን ሰውዬ አርጊውመንት መቀበል የለብንም። ነገር ግን መሆን ያለበት እንዴት ነው? የእሱ ሀሳብ እንደዚህ ስለሆነ የእሱን ሀሳብ መቀበል የለብንም መሆን ነበር የነበረበት። እዚህ ጋር ግን ምንድነው የሚሆነው? ካራክተሩን እንገልጻለን። ሰውየው እንደዚህ አይነት መጥፎ ካራክተሮች ስላሉት የእሱን ሀሳብ መቀበል የለብንም ነው የምንለው ማለት ነው። እና ለምሳሌ ይሄኛውን ኤግዛምፕል ብናይ ሚስተር አበበ ሃዝ አርጊውድ ፎር ኢንክሪዚንግ ፋንዲንግ ኦን ፎር ዲስኤብልድ but nobody should listen to his argument. Mr. Ababa is slab who cheats on his wife, beats his wife and kids and never pays his bill on time. ምንድነው የሚለው? መጀመሪያ ላይ ምን አደረገ? መጀመሪያ ላይ ያለው ምንድነው? ሚስተር አበበ አርጊው አድርጓል። ምን ፋንዲንግ ዲስኤብልድ የሆኑ ፐርሰኖች ላይ የሚሰጠውን የተለያዩ ፈንዶች እንዲጨመሩ አርጊው አድርጓል። ይሄ ምንድነው? ፖዚቲቭ ነገር ነው አይደለ? ምንም ያህል ፖዚቲቭ ነገር ቢያነሳ የመጀመሪያው ሰውዬ ሁለተኛው ሰውዬ ምንድነው የሚያደርገው? አቢሲቭ ላይ ምን ያደርገዋል?
ፐርሰናሊቲውን የሆነ ባድ ካራክተሩን ነቅሶ በማውጣት የእሱ ሀሳብ ተቀባይነት እንዳይኖረው ያደርጋል ማለት ነው። ይኸው እዚህ ጋር ምን ሲል ነበር? ዋይፉ ላይ ባለቤቱ ላይ ቺት የሚያደርግ ሰው ነው፣ ባለቤቱን ቢት የሚያደርግ የሚመታ ሰው ነው፣ ልጆቹን የሚመታ ሰው ነው፣ ቢሉን ክፍያዎቹን በአግባቡ በስርዓት የማይፈጽም የማይከፍል ሰው ነው ምናምን ብሎ ኔጌቲቭ የሆነ ካራክተሩን የሰውየውን በማውራት ምን አደረገ ማለት ነው? የእሱን አርጊውመንት እንዳንቀበል ኮንክሉድ አደረገ ማለት ነው። ይሄ ሁለተኛው ሰውዬ ይህን ይመስላል አቢዩሲቭ የሚባለው አዶሚኒየም አቢዩሲቭ የሚባለው ማለት ነው። ከዛ አዶሚኒየም ሰርከምስታንሻል የሚባለውን ደግሞ እናያለን። ይሄኛው ደግሞ የሚፈጠረው እንዴት ነው መሰላችሁ? እንደ ቅድሙ ቨርባሊ አቢዩዝ በማድረግ ሳይሆን የሰውየውን ሰርከምስታንስ ያለበትን ሁኔታ ያለበትን ሲቹዌሽኑን ተጠቅመን የሆነን ሰው አርጊውመንት ተቀባይነት እንዳያገኝ ለማድረግ ለማጣጣል ስንሞክር የሚፈጠር አይነት የፋላሲ ታይፕ ነው ማለት ነውና ኮሚት የሚደረገው አርጊወር ምን ያደርጋል? ዲስክሬዲት ያደርጋል። ምኑን? አርጊውመንቱን የኦፖነንቱን አርጊውመንት ዲስክሬዲት ያደርጋል። በምን? አሉዲንግ አርጊውመንት ዊዝ ሰርቴን ሰርከምስታንስ ዛት አፌክት ሂዝ ኦፖነንት ያ ሰውዬ ያለበትን ሲቹዌሽን በማውራት እሱ እንደዚህ አይነት ነገራቶችን ያመጣው ለራሱ ጥቅም ሲል ነው። ምክንያቱም እሱ እዛ ጋር መቆየት ስለሚፈልግ ነው። እሱ ከዛ ነገር ላይ ጥቅም ስለሚያገኝ ነው ምናምን አይነት ሀሳቦችን በማንሳት ተቀባይነት አርጊውመንቱ እንዳይኖረው ያደርጋል ማለት ነው። እና ኢዚ ቱ ሪኮግናይዝ ቢኮዝ ኢት ኦልዌይስ ቴክስ ዚስ ፎርም በዚህ ፎርም ስለሆነ በአጭሩ ሪኮግናይዝ ለማድረግ ቀላል ነው። ፎርሙ ይሄ ነው። ኦፍኮርስ ለምሳሌ ኦፍኮርስ ሚስተር ኤክስ አርጊውስ ዚስ ወይ ጀስት ሉክ አት ሰርከምስታንስ ዛት አፌክት ሚስተር ኤክስ አርጊው አድርጓል እንደዚህ። ስለዚህ እሱ ያለበትን አፌክት የእሱን አፌክት የሚያደርገውን ሰርከምስታንሱን ተመልከቱ እንላለን ማለት ነው። እና ለምሳሌ ይህቺን ኤግዛምፕል ብናይ አቶ መሐመድ ይላል። አቶ መሐመድ አዝ ጀስት አርጊድ ቱ ሪፕሌስ ዘ ፐብሊክ ስኩል ይላል። ከዛ ዘ ፐብሊክ ስኩል ሲስተም ዊዝ ፕራይቬት ስኩል ሲስተም አቶ መሐመድ ምን እያደረገ ነው? አርጊው አድርጓል። ምን? ፐብሊክ ስኩል ሲስተሙ በፕራይቬት ስኩል ሲስተሙ ሪፕሌስ ለማድረግ ለመቀየር አርጊው አድርጓል ይላል ሁለተኛው አርጊወር። ከዛ በት ኦፍ ኮርስ ሂ አርጊውስ ዛት ዌይ he has no kids, he doesn't know what to pay any more taxes for public education ይሄ ሰውዬ ፐብሊክ ስኩሎች በፕራይቬት ስኩሎች መተካት አለባቸው ብሎ ያወራው እሱ ልጆች ስለሌሉት እና ምንም ታክስ መክፈል ስለማይፈልግ ነው። ለፐብሊክ ኤዱኬሽን ምንም አይነት ታክስ መክፈል ስለማይፈልግ ነው ይሄኛውን አርጊውመንት አርጊው ያደረገ ያለው አቶ መሐመድ። ስለዚህ የእሱን ሀሳብ መቀበል የለብንም ብሎ አርጊው እያደረገ ነው ያለው ሰርከምስታንሱን በማየት እሱ ልጆች የሉትም፣ እሱ እንደዚህ መክፈል አይፈልግም ምናምን የሚለውን የእሱ ያለበትን ሰርከምስታንስ በማውጣት ነቅሶ በማውጣት የእሱ ሀሳብ ተቀባይነት እንዳያገኝ የሚደረግበት አይነት እንትን ነው። ይችኛዋ ደግሞ ምንድናት? ዩቱ ፋላሲ ወይም ቱ ኩክ የምትባለው ፋላሲ ምንድናት? ሰከንድ አርጊወሩ ምን ያደርጋል መሰላችሁ? የመጀመሪያውን አርጊወር ሂፖክራቲካሊ ባድ ፌት አርጊው ኢን ባድ ፌት እንዲሆን ያደርገዋል ማለት ነው። ማለትም ከዚህ በፊት ያ ሰውዬ የመጀመሪያው ሰውዬ ያደረገውን ነገር ሊሆን ይችላል፣ አሁን ላይ ያደረገ ያለውን ነገር ሊሆን ይችላል፣ የሆነ ነገር ይኖራል እና ሁለተኛው አርጊወር ምን ይለዋል? አንተ እንደዚህ እያደረግ እንዴት እኔን እንደዚህ አታድርግ ትለኛለህ አይነት የሚል ሀሳብ ያለው እንትን ነውና ዚስ ፋላሲ ያዘ ፎሎዊንግ ፎርም እንደዚህ አይነት ፎርም ነው ያለው። ይሄኛው ደግሞ ሃው ዴር ዩ አርጊው ዛት አይ ሹድ ስቶፕ ኤክስ ዋይ ዩ ዱ ኤክስ ዩርሰልፍ ኦር ዋይ ዩ ሃቭ ደን ኤክስ ዩርሰልፍ ይለዋል ማለት ነው። ሁለተኛው አርጊወር ምንድነው? ለምንድን ነው እንዴት አቁም ትለኛለህ? አንተ እያደረከው ወይም አንተ ከዚህ በፊት አድርገው ነበር አይደል? አዎ። ስለዚህ አቁም ልትለኝ አትችልም የሚል አይነት ነው ሀሳቡ። የዚህኛው ደግሞ አርጊወር ሰከንድ አርጊወር ምን ያደርጋል? ዲስክሬዲት ያደርጋል የመጀመሪያውን የኦፖነንቱን አርጊመንት ማለት ነው። ምን በማድረግ ባይ ክሌሚንግ ዘ አይዲያ ሂ አድቫንስ አስ ፎልስ እሱ ያነሳውን ሀሳብ የመጀመሪያው አርጊወር ያነሳውን ሀሳብ እንደ ውሸት እንዲቀበሉት ለማድረግ ይሞክራል ማለት ነው። እና ምክንያቱም የመጀመሪያው አርጊወር ያን ነገር ከዚህ በፊት አድርጎት ሊሆን ይችላል ወይም አሁንም እያደረገው ያለው ነገር ሊሆን ይችላል። ያን በመጠቀም የመጀመሪያው አርጊወር ሀሳብ ተቀባይነት እንዳይኖረው ያደርጋል ማለት ነው። ለምሳሌ ይሄኛውን እንትን ብታዩት ፔሸንት ቱ ዶክተር የሚለውን ብታዩት ፔሸንቱ ለዶክተሩ እያወራው ነው እና ሉክ ዶክተር ይለዋል። ከዛ ዩ ካኖት አድቫይዝ ሚ ቱ ኩዊት ስሞኪንግ ሲጋሬት ቢኮዝ ዩ ዩርሰልፍ ኢዝ ስሞከር ሃው ዱ ዩ አድቫይዝ ሚ ቱ ኩዊት ስሞኪንግ ዋይል ዩ ዩርሰልፍ አር ስሞኪንግ ይለዋል ማለት ነው። እና ዶክተሩ ሊሆን ይችላል
ለፔሸንቱ ምን ያለው ነው የሆነን ስሞኪንግን ኩዊት እንዳደርግ እየነገረው ነው ያለው እዚህ ጋር እዚህኛው ስቴትመንት ላይ። ከዛ በኋላ ምን ይለዋል ፔሸንቱ መልሶ እንዴት አንተ እያጨስክ እኔን እንዴት አታጭስ ትለኛለህ ብሎ ፔሸንቱ ለዶክተሩ ዩቱ የሚባለውን ፋላሲ ኮሜንት ሲያደርግ ነው የሚያሳየን ማለት ነው። እና አር ኦል አርጊመንትስ አጌንስት ዘ ፐርሰን ፋላሽስ? ሁሉም አርጊመንትስ አጌንስት ዘ ፐርሰን ፋላሽስ ናቸው? አይደሉም ይለናል ማለት ነው። እዚህ ጋር they are not ይለናል። there are reasonable argument against the person reasonable የሆኑ አርጊመንቶች አሉ against the person ሆነው ሪዝን የሚቀርብባቸው ሪዝን ቀርቦባቸው አሳማኝ ሊሆኑ የሚችሉ ፋላሽስ ሊሆኑ የማይችሉ ማለት ነው። ከዛ አምስተኛው አክሲደንት የሚባለው ነው። አክሲደንት ደግሞ በቀላሉ ጀነራል ሩሎች ይኖራሉ። እነዛን ጀነራል ሩሎች ምንድነው አፕላይድ የሚደረገው ስፔሲፊክ ኬዝ ላይ አፕላይድ ይደረጋል። ነገር ግን ያ ጀነራል ሩል ለዛ ለተጠቀሰው ስፔሲፊክ ኬዝ ኢንቴንድ ተደርጎ አይደለም አሰሩል እንትን የወጣው ወይም ተቀባይነት ያገኘው ማለት ነው። እና ለምሳሌ በኤግዛምፕል ብናየው ፍሪደም ኦፍ ስፒች ኢዝ ኮንስቲቱሽናሊ ጋራንቲድ ራይት ይላል ይሄኛው አርጊወር። ከዛ በኋላ ዜርፎር ጆን ኪው ራዲካል should not be arrested for his speech that insider right last week ይለናል ማለት ነው። እንዴት ነው ፍሪደም ኦፍ ስፒች ኮንስቲቱሽናሊ ራይት ስለሆነ ዜርፎር ይሄ ሰውዬ መታሰር የለበትም። ምክንያቱም እሱ የተናገረው ያለፈው ሳምንት ላይ ግጭትን ያነሳ ንግግር ተናግሮ ነበር ይሄ ሰውዬ። ከዛ በኋላ በዛ ምክንያት አሬስት ተደርጓል፣ ታስሯል። ይሄ አርጊወር ምን እያለ ነው ያለው? ያ ሰውዬ ፍሪደም ኦፍ ስፒች አለው፣ ሊታሰር አይገባም እያለ ነው ያለው። ፍሪደም ኦፍ ስፒች ግን ሄቶችን እንደገና ግጭት ቀስቃሽ ነገሮችን እንድናወራ መብት የሚሰጠን አይደለም። ፍሪደም ኦፍ ስፒች አለን፣ ነገር ግን እንደዚህ አይነት ነገራቶችን እንድናወራ አይሆንም ማለት ነው። ያ ፍሪደም ኦፍ ስፒች ያለን ካልሆነ የምንታሰርበት ሁኔታ ነው ያለው ማለት ነው። ከዛ ስድስተኛው ስትሮማን የሚባለው ነው እና ኮሚትድ ዌን አርጊወር ዲስቶርትስ አን ኦፖነንትስ አርጊመንት ፎር ዘ ፐርፐስ ኦፍ ኢዝሊ አታኪንግ ኢት። በቀላሉ አታክ ለማድረግ አርጊመንቱን ወይም ሰውየውን በቀላሉ አታክ ለማድረግ የኦፖነንቱን አርጊመንት ምን ያደርጋል? ዲስቶርት ያደርገዋል ማለት ነው። እና የስትሮማን ፊቸሮች አሉ። ሜን ፊቸር የሚባሉት የመጀመሪያው ሁሌም ዜር አር ኦልዌይስ ቱ ኢንዲቪዥዋል ዲስከሲንግ አባውት ኮንትሮቨርሻል ኢሹ ስለሆነ ተቃራኒ ኢሹ የሚያወሩ ሁለት አርጊወሮች ይኖራሉ። እና የመጀመሪያው አርጊወር ምንድነው? ሀሳቡን ይገልጻል። ከዛ ሁለተኛው አርጊወር ደግሞ ምን ያደርጋል? ክሪቲሳይዝ የሚያደርግበት ሁኔታ ነው ያለው እዚህኛው ላይ። ከዛ ሁለተኛው ሰከንድ ደግሞ ምንድነው? አርጊወር ዳዝ ኖት ራሽናሊ ክሪቲሳይዝ ዘ ሜን አርጊመንት ኦፍ ዘ ኦፖነንት ራዘር ሚስ ኢንተርፕሪትድ አይዲያስ ኦፍ ኦሪጂናል አርጊመንት ያደርጋል ማለት ነው። ምንድነው? ሰከንድ አርጊወሩ ክሪቲሳይዝ እንደሚያደርግ ከላይ አይተናል። እና ክሪቲሳይዝ በሚያደርግ ሁኔታ ግን ራሽናል በሆነ ሎጂካል በሆነ ምክንያታዊ በሆነ መንገድ አይደለም ክሪቲሳይዝ የሚያደርገው ይለናል ማለት ነው። እና ምንድነው የሚያደርገው? ሚስ ኢንተርፕሪት ያደርጋል። አይዲያዎቹን የተሳሳተ መንገድ እንዲይዙ አውቆ ይቀይራቸዋል ማለት ነው። ይሄ ሰከንድ ፐርሰን የሚባለው ወይም ሰከንድ አርጊወር የሚባለው። ከዛ ሶስተኛው ምንድነው? ፐርሰን ኮንክሉድ ባይ ክሪቲሳይዚንግ ዘ ሚስ ኢንተርፕሪትድ አይዲያ። እንደገና ድጋሚ ሚስ ኢንተርፕሪት የተደረገውን አይዲያ እንትን በማድረግ ምን ያደርጋል? ኮንክሉዥን ከዛ ሚስ ኢንተርፕሪት ከተደረገው አይዲያ ላይ ኮንክሉዥን ድራይቭ ያደርጋል። ሙሉ በሙሉ ክሪቲሳይዝ አድርጎ ይጨርሰዋል ማለት ነው ያን አርጊመንት። ከዛ when the fallacy of Stroman occurs reader should keep in mind two things። fallacy of Stroman occur እያደረገ እንደሆነ ከጠረጠራችሁ ሪደሮች ምን ማስታወስ ይኖርባቸዋል? ሁለት ነገራቶችን ማስታወስ ይኖርባቸዋል። የመጀመሪያው ፈርስት they have to try to identify original argument። መጀመሪያ ኦሪጂናል አርጊመንቱን አይደንቲፋይ ለማድረግ መሞከር ነው። ከዛ which is ሚስ ኢንተርፕሪት የተደረገው በሁለተኛው እንትን ክሪቲሳይዝ ለመደረግ ሚስ ኢንተርፕሪት የተደረገውን አርጊመንት እና ኦሪጂናል አርጊመንቱን መለየት ነው። ከዛ በኋላ ሚስ ኢንተርፕሪት የተደረገውን አርጊመንት ምን ማድረግ ነው? ምንድነው ሚስ ኢንተርፕሪት የተደረገው ዋና አይዲያው ከኦሪጂናሉ እንዲለይ ያደረገበት ምክንያት ምንድነች? ዋና አይዲያዋ የምትለዋን ፋይንድ ማድረግ መፈለግ ይሆናል ማለት ነው። እነዚህን ማስታወስ ይኖርባቸዋል።
ለምሳሌ ይሄቺን ኤግዛምፕል ብናያት ሚስተር በላይ ቢሊቭስ ዛት ኢትኒክ ፌዴራሊዝም ሃዝ ጀስት ዲስትሮይድ ዘ ካንትሪ ኤንድ ጀስት ኢት ሹድ ቢ ሪፕሌስድ ባይ ጂኦግራፊካል ፌዴራሊዝም ይላል። የመጀመሪያው ሚስተር በላይ የመጀመሪያው አርጊወር ነው። ይሄን ኤግዛምፕል እየተናገረ ያለው ሁለተኛው አርጊወር ነው ማለት ነው። እና እንዳልነው ኮንትሮቨርሳል ኢሹ ነው የሚያነሱት። ሚስተር በላይን የሚቃረን ሰውዬ ነው ይሄ ሁለተኛው። እና ምን አለ ሚስተር በላይ ኢትኒክ ፌዴራሊዝም ዲስትሮይ እንዳደረገ ሀገሩን በጣም እንትን እንዳደረገ እንደጎዳ ተናግሯል። እና በጂኦግራፊካል ፌዴራሊዝም መቀየር እንዳለበትም ኢትኒክ ፌዴራሊዝም ተናግሯል። ነገር ግን የእሱን ፕሮፖዛል እኛ መቀበል የለብንም። ምክንያቱም ጂኦግራፊካል ፌዴራሊዝም ካይንድ ኦፍ ስቴት ደርግ ላይ ወይም ሞናርኪያል ሪጅም ላይ ይጠቀሙበት የነበሩት አይነት ፌዴራሊዝም ታይፕ ነው። ሶ ይሄኛው ፌዴራሊዝም ታይፕ ደግሞ ምን ያደርጋል ነው የሚለን ሰፕሬስ ያደርጋል የናሽናሊቲስ ኤንድ ፒፕል ኦፍ ኢትዮጵያን ራይቶች ምን ያደርጋል ሰፕሬስ ያደርጋል፣ ዝቅ ያደርገዋል፣ የበታች ያደርጋቸዋል ፒፕሎቹ ነው የሚለን ማለት ነው። ነገር ግን መጀመሪያ የሚስተር በላይ የተባለው ሰውዬ ሀሳቡ እንደዚህ አልነበረም። እንደዚህ ላይ የመሆን ነው ብሎ ለማውራት ምንም ያህል እርግጠኛ የሚያደርገው እንትን የለም ማለት ነው። ምንድነው ያደረገው? የሚስተር በላይን ሀሳብ ሚስ ኢንተርፕሪት እንዲደረግ አደረገው ማለት ነው። በዚህ ሰዓት ኪፕ ኢን ማይንድ የተባለው ምንድነው? መጀመሪያ ኦሪጂናሉን አርጊመንት ማወቅ ነው። ከዛ ሁለተኛ ላይ ሚስ ኢንተርፕሪት የተደረገችዋን ሉክ ማድረግ ነው፣ ማየት፣ ፋይንድ ማድረግ፣ ችግሩን ፋይንድ ማድረግ ይሆናል ማለት ነው። ሚስ ኢንተርፕሪት በማድረግ ኮንክሉድ ሲያደርግ ይሄኛው ፋላሲ ተሰራ ይባላል። ቀጣዩ ደግሞ ሰባተኛው ሚሲንግ ዘ ፖይንት የሚባለው ነው። ሚሲንግ ዘ ፖይንት ደግሞ ፕሬሚሲስ ኦፍ አርጊመንት ሰፖርትስ ኮንክሉዥን ዊች ኢዝ ዲፍረንት በት ቫጊውሊ ሪሌትድ ቱ ዘ ኮሬክት ዋን። እዚህ ጋር ምንድነው የሚፈጠረው? ፕሪሚሲስ ኦፍ አርጊመንቱ ምን ያደርጋል? ኮንክሉዥኑን ሰፖርት ያደርጋል። ነገር ግን ምንድነው በዲፍረንት በሆነ ከመጀመሪያው ኮንክሉዥን ጋር በሚመሳሰል ቫጊውሊ ሪሌትድ በሆነ ሌላ ኮንክሉዥን ነው ሰፖርት የሚደረገው ማለት ነው። እዚህ ሚሲንግ ዘ ፖይንት የሚለው እና ሰስፔክት ካደረጋችሁ ሚሲንግ ዘ ፖይንት ኮሚት እንደተደረገ ሰስፔክት ካደረጋችሁ ማድረግ ያለባችሁ ምንድነው? አይደንቲፋይ ኮሬክት ኮንክሉዥን ነው። ቫጊውሊ ሪሌትድ ኮንክሉዥኑን እና ኮሬክት ኮንክሉዥኑን አይደንቲፋይ ማድረግ። ከዛ ምንድነው የምታደርጉት? አይደንቲፋይ ታደርጋላችሁ ማለት ነው። ኮሬክት ኮንክሉዥኑን አይደንቲፋይ ማድረግ እና ቀጥታ መጠቀም ነው። ሚስ የተደረገውን እንተዋለን ማለት ነው። ከዛ አርጊወር ኢዝ ኢግኖራንት ዛት ሎጂካል ኢምፕሊኬሽን ኦፍ ሂዝ ኦር ሄር ኦን ፕሬሚሲስ ኤንድ ድራው ኮንክሉዥን ዛት ሚስ ዘ ፖይንት ኢንታየርሊ ሙሉ በሙሉ ፖይንቱን ሚስ ያደረገ ኮንክሉዥን ድራይቭ ያደርጋል ማለት ነው። ከመጀመሪያው ጋር ቫጊውሊ ሪሌት የምታደርግ ልትሆን ትችላለች። በትንሹ የተመሳሳይነት ያለው ሊሆን ይችላል ከፕሬሚሲሱ ድሮ የተደረገው ኮንክሉዥን ማለት ነው። ነገር ግን ኮምፕሊትሊ ምን ይሆናል? ፖይንቱን ዋናውን ሀሳብ ምን ያደርጋል? ሚስ የሚያደርግ ሌላ አዲስ ኮንክሉዥን ድራይቭ ነው የሚደረገው እዚህ ጋር ሚሲንግ ዘ ፖይንት ላይ እና ኤግዛምፕሎችን ስናይ ዘ ወርልድ ኢዝ ኢን ፕሮሰስ ኦፍ ግሎባላይዚንግ ሞር ዛን ኤቨር ይላል። ከዛ ዘ ወርልድ ኢኮኖሚ ኢዝ ቢካሚንግ ሞር ኤንድ ሞር ኢንተርኮኔክትድ ማልቲናሽናል ካምፓኒስ ኤንድ ሱፕራናሽናል ኢንስቲትዩሽንስ አር ቴኪንግ ፓወር ፍሮም ሎካል ካምፓኒስ ኤንድ ናሽናል ገቨርንመንት ዘ ላይቭሊሁድ ኦፍ ፒፕል ኢዝ ራንደምሊ አፌክትድ ባይ አክሽን ኤንድ ዲሲሽን ምናምን እያለ ምን ይሄዳል? መጨረሻ ላይ ዘ አንሰር ኢዝ ኦብቪየስ ይለናል። ፑር ኔሽን ሹድ ዲታች ዘምሰልቭስ ፍሮም ዘ ፕሮሰስ። ምን አደረገ? ኮምፕሊትሊ ምን አደረገ? ሚስ ያደረገ ፖይንቱን ሚስ ያደረገ ኮንክሉዥን ድሮ አደረገ ማለት ነው። እዚህ ጋር ስለ ግሎባላይዜሽን እያወራ ስለ ወርልድ ኢኮኖሚ እያወራ ስለ ማልቲናሽናል ካምፓኒዎች ምናምን እያወራ መጣና ምን አለ? ወደ መጨረሻ አካባቢ ፑር የሆኑ ሰዎች ምንም የተጠቀሙ አይደሉም። የተጠቀሙ ያሉት ከዚህ ነገር ሪች ኔሽኖች ናቸው። ሪች የሆኑ ሀገሮች ናቸው የተጠቀሙ ያሉት። ድሃ ሀገራት የተጠቀሙ አይደለም። ስለዚህ ምንድነው መሆን ያለበት? ድሃ ሀገራት ራሳቸውን መነጠል አለባቸው። ከዚህ ሲስተም ነጥለው መውጣት ይኖርባቸዋል የሚል አይነት ኮንክሉዥን ድራይቭ ያደርጋል ማለት ነው። ይሄ ምንድነው? ኮምፕሊትሊ ምን አደረገ? ከመጀመሪያው ጋር ትንሽ ይመሳሰላል አይደል? ቫጊውሊ ሪሌት ያደርጋል። ነገር ግን ኮምፕሊትሊ ፖይንቱን ምን ያደረገ ነው? ሚስ ያደረገ ነው። ይሄ ነው በቃ ባጭሩ። ከዛ ሬድ ሂሪንግ ነው ያለው። ሬድ ሂሪንግ ደግሞ አርጊወሩ ምንድነው የሚያደርገው? የሊስነሩን ሊሆን ይችላል፣ የሪደሩን ሊሆን ይችላል፣ አቴንሽኑን ዳይቨርት ያደርጋል። ምን በማድረግ ኦሪጂናል ሳብጀክቱን ወደ ቶታሊ ዲፍረንት ወደሆነ ኢሹ ኦሪጂናል ዋናውን ሳብጀክት በሌላ ኢሹ ቼንጅ ያደርገዋል። ከዛ አቴንሽኑን
ሊስነሩን ሪደሩን አቴንሽን ዳይቨርት በማድረግ የሚሰራው አይነት የፋላሲ ታይፕ ነው። እና አርጊወሩ ምን ያደርጋል? ኢግኖር ዘ ሜን ቶፒክ፣ ዋናውን ቶፒክ ምን ያደርገዋል? ኢግኖር ያደርገዋል እና ሊስነሩን የሪደሩን አቴንሽን ሽፍት ያደርጋል ወደ ሌላ ነገር ማለት ነው። ሂዝ ኦዲየንስ ቱ አናዘር ቶታሊ ዲፍረንት ኢሹ፣ ወደ ሌላ ወደ ተለየ ኢሹ አቴንሽኑን ሽፍት እንዲያደርግ ያደርገዋል ማለት ነው። ኢግኖር እንዲያደርግ በማድረግ የመጀመሪያውን እንትን ዘ ድሮውስ ኮንክሉዥን ፍሮም ዘ ቼንጅድ ኢሹ፣ ኮንክሉዥኑን ድሮ የሚያደርገው ከምን ይሆናል ማለት ነው? ከዛ ኮምፕሊትሊ ኒው የሆነ ኢሹን እንትን በማድረግ ኮንክሉድ አድርጎ ይጨርሷል ማለት ነው። አርጊወር ሚስሊድ ሊስነር ኦር ሪደር ዩዚንግ ቱ ዲፍረንት ቴክኒክ፣ ሁለት ቴክኒኮችን በመጠቀም ሪደሩን እና ሊስነሩን ሚስሊድ ሊያደርገው ይችላል። ይሄ አርጊወር ምን በማድረግ ነው? የመጀመሪያው ቼንጅ ዘ ሳብጀክት ቱ ዋን ዛት ኢዝ ሰብትሊ ሪሌትድ ቱ ዘ ኦሪጂናል ሳብጀክት፣ ከትክክለኛው ሳብጀክት ጋር የሚገናኝ ሌላ ሳብጀክት በመጠቀም ሊሆን ይችላል ቼንጅ አድርጎ። ሁለተኛው ደግሞ ቼንጅ ዘ ሳብጀክት ቱ ሰም ፍላሺ ለሆነ የሚያጭበረብር አይነት ዲስትራክት፣ አቴንሽንን ዲስትራክት የሊስነሩን ኦር የሪደሩን አቴንሽን ዲስትራክት በሚያደርግ እንትን ሳብጀክቱን ቼንጅ ያደርገዋል ማለት ነው። አይካችንግ በሆነ ቶፒክ እንትን ቼንጅ በማድረግ በእነዚህ በሁለት መንገዶች ሚስሊድ ሊያደርገው ይችላል ማለት ነው። ኤግዛምፕሉን ብናይ ይሄን ኤግዛምፕል ብናይ ለምሳሌ ኢንቫይሮንመንታሊስት አር ኮንቲኔንሻሊ ሃርፒንግ አባውት ዘ ዳንጀር ኦፍ ኒኩለር ፓወር ይለናል። ኢንቫይሮንመንታሊስቶች ስለ ኒኩለር ፓወር ዴንጀር እያወሩ ነው፣ በጣም እያወሩ ያሉበት ሰዓት ላይ ነው ያለ ነው ይለናል። ከዛ አንፎርቹኔትሊ ኤሌክትሪሲቲ ኢዝ ዳንጀረስ ኖ ማተር ዌር ኢት ካምስ ፍሮም ኤቭሪ ይር hundreds of people are electrocuted by accident. Since most of these accidents are caused by carelessness, they could be avoided if people would just exercise greater caution. ምን አደረገ? መጀመሪያ ሳብጀክት ምንድን ነው? እዚህ ጋር ኢንቫይሮንመንታሊስት ነው አይደለ? ይህን ኢንቫይሮንመንታሊስት የሚለውን ሳብጀክት ከዛ በኋላ ተጠቅሞታል። ከዛ በኋላ ባሉት እንትኖች ቼንጅ አድርጎታል ማለት ነው። ምን አደረገው? ኤሌክትሪሲቲ ወደሚል ወደ ሌላ ነገር አመጣን። ከዛ በጣም ብዙ ሰዎች በኤሌክትሪኪዩትድ እየሆኑ ነው ምናምን አድርጎ እያለ ምን አደረገ? ሚስሊድ አደረገ ማለት ነው። መጀመሪያ ግን የመጣው ሳብጀክት ምንድነው? ኢንቫይሮንመንታሊስት የሚለው ስለ ኢንቫይሮንመንታሊስቶች ነበር እየተወራ የነበረው። ከዛ በኋላ ባሉት ፕሬሚሲሶች ላይ ግን አንድ ቦታም ስለ ኢንቫይሮንመንታሊስቶች የሚያወራ ነገር ልናገኝ አንችልም። ሚስሊድ አደረገ፣ ቼንጅ አደረገ። ይሄን ሳብጀክት ማለት ነው። ከዛ ኮምፕሊትሊ ዲፍረንት የሆነ ኮንክሉድ በማድረግ ጨረሰ ማለት ነው ይሄ አርጊወር። ከዛ ቀጥሎ ደግሞ እንዴት ነው ዲፍረንሺየት የምናደርገው ይሄን ስትሮማንን፣ ሬድ ሂሪንግ እና ሚሲንግ ዘ ፖይንት የሚባሉትን ፋላሲዎች ሃው ቱ ዲፍረንሺየት የሚለውን ስናይ መጀመሪያ ቦዝ ሬድ ሂሪንግ እና ስትሮማን ምንድን ናቸው? ጀነሬት ፍሮም ጀነሬቲንግ ኒው ሴት ኦፍ ፕሬሚሲስ፣ ኒው ሴት ኦፍ ፕሬሚሲስን ጀነሬት ነው የሚያደርጉት እነዚህ ሁለቱ ሬድ ሂሪንግ እና ስትሮማን ፕሮሲድ የሚቀጥሉት ባይ ጀነሬቲንግ ኒው ሴት ኦፍ ፕሮሚሲሱ ኒው ሴት አድርገው ጀነሬት ያደርጉታል ማለት ነው። ነገር ግን ሚሲንግ ዘ ፖይንት ኮንክሉዥንን ድሮ የሚያደርገው ከኦሪጂናል መጀመሪያ ከነበረው ፕሬሚሲስ ይሆናል ማለት ነው። ሁለተኛው ደግሞ ሬድ ሂሪንግ ኤንድ ስትሮማን ላይ ኮንክሉዥናቸው ሬሌቫንት ነው። ምንም ያህል ከአዲስ ኒው ሴት ኦፍ ፕሬሚሲስ ጀነሬት ቢደረግም ኮንክሉዥኑ ምንድነው? ሬሌቫንት ነው የሚሆነው ሬድ ሂሪንግ እና ስትሮማን ላይ። ነገር ግን ሚሲንግ ዘ ፖይንት ላይ ስንመጣ ምንም ያህል ከኦሪጂናል ፕሬሚሲስ ቢሆንም ድራው የተደረገው ይሄ ኮንክሉዥን ኢሬሌቫንት ነው ማለት ነው። ለፕሬሚሲሱ ኮንክሉዥኑ ኢሬሌቫንት ነው። በእነዚህ መንገዶች ማለየት እንችላለን። ሁለተኛው ፋላሲ ኦፍ ዊክ ኢንዳክሽን የሚባለው ነው። ፋላሲ ኦፍ ዊክ ኢንዳክሽን ዊክ ኮኔክሽን በፕሬሚሲሱ እና በኮንክሉዥኑ መካከል ዊክ የሆነ ኮኔክሽን ሲኖር የሚፈጠር የፋላሲ ታይፕ ነው እና ፕሬሚሲሱ ሬሌቫንት ነው ለኮንክሉዥኑ። ነገር ግን ምንድነው ሰፊሽንት የሆነ ኤቪደንስ አይኖረውም ማለት ነው። ሰፊሽንት የሆነ ኤቪደንስ ባለመኖሩ ምክንያት የሚፈጠር ነው። ነገር ግን ፕሬሚሱ በጣም ሬሌቫንት ነው ማለት ነው ለኮንክሉዥኑ እና በዚህ ስር ወደ 6 የሚሆኑ እንትኖች አሉ፣ ፋላሲዎች አሉ። አፒል ቱ አንኳሊፋይድ አውቶሪቲ፣ አፒል ቱ ኢግኖራንስ፣ ሃስቲ ጀነራላይዜሽን ምናምን የሚባሉ ከስር በደንብ አድርገን ዲፋይን አድርገን እናያቸዋለን ማለት ነው። የመጀመሪያው አፒል ቱ አንኳሊፋይድ አውቶሪቲ ነው። ይሄ ደግሞ ምንድነው? በቀላሉ ሀሳቡ ከስሙን መረዳት እንደምንችለው የሆነ አንኳሊፋይድ የሆነ አውቶሪቲ ያለው ሰው አለ እና ኮንክሉዥኑን ድራይቭ የምናደርገው
በዛ ያ ሰውዬ በተናገረው ነገር ላይ ተመርኩዘን ምንም እኛም አናውቀውም ያም ሰውዬ አያውቀውም የተወሰነ አውቶሪቲ ከኛ የተሻለ ቦታ ላይ ከኛ የተሻለ ስልጣን ያለው ሰው ስለሆነ እሱ የተናገረው ነገር ትክክል ነው ብሎ መቀበል ወይም ኮንክሉድ ማድረግ ማለት ነው። ይሄ አንኳሊፋይድ አውቶሪቲ የሚባለው እና አርጊው ድሮስ ኮንክሉዥን ባይ ሳይቲንግ ዘ አይዲያ ኦፍ አንኳሊፋይድ አውቶሪቲ ኮንክሉድ የሚያደርገው ሳይት በማድረግ በመውሰድ ይሄን አንኳሊፋይድ አውቶሪቲ ያለውን ሰውዬ ሀሳብ በመውሰድ ኮንክሉዥኑን ድራይቭ የሚደረግበት እንትን ነው ማለት ነው። እና የዚህ አንኳሊፋይድ አውቶሪቲ የተባለው ሰውዬ ሀሳቡ አይዲያው ምንድነው? አንትረስትወርዚ ነው። በቃ ታማኝ አይደለም፣ ሊታመን አይችልም። ምክንያቱም አንድ ኢንጂነር ስለ እንዴት ሰርጂካል ፕሮሲጀሮች እንደሚሰሩ እንዴት ከጤና ጋር የተገናኙ ነገሮች እንደሚሰሩ ቢናገር አናምነውም አይደለ? አንትረስት ወርዚ ነው የእሱ ሀሳብ። ነገር ግን ያን ሀሳብ እሱ የተናገረውን ሀሳብ ወስደን ትክክል ነው ብለን ኮንክሉድ የምናደርግ ከሆነ አንኳሊፋይድ አውቶሪቲ የሚባለው ታይፕ ኦፍ ፋላሲ የተፈጸመ አፒል የተፈጸመ ነው ያለው ማለት ነው። እና ፐርሰኑ አንኳሊፋይድ ነው የምንለው በእነዚህ እንትኖች መሰረት ነው። የመጀመሪያው ኤክስፐርታይዝ ሳያደርግ ፕሮፌሽኑ ላይ ካልሆነ ላክ የሚያደርግ ከሆነ ፕሮፌሽኑ፣ ሁለተኛው ባያዝድ ወይም ፕሪጁዳይዝ የሆነ ጀጅመንት ሜክ የሚያደርግ ከሆነ ባያዝድ የሆነ እንትን የሚያዳላ አይነት ጀጅመንት የሚሰራ አይነት ሰው ከሆነ፣ ሶስተኛ ደግሞ ሞቲቭ ቱ ላይ የመዋሸት ላይ የማድረግ ሞቲቭ ያለው አይነት ሰው ከሆነ፣ ሚስ ኢንፎርሜሽን ዲዘሚኔት የሚያከፋፍል አይነት ሞቲቭ ያለው ሰው ከሆነ፣ ኦር ላክስ አቢሊቲ ቱ ፐርሲቭ ኦር ሪኮል ቲንግስ ነገሮችን የማስታወስ አቅም የሌለው ሰው ከሆነ እነዚህን ኮሚት ሊያደርግ እንትን ይችላል ብለን የሆነን ፐርሰን እንትን ልናደርግ እንችላለን፣ ልንፈርጅ እንችላለን ማለት ነው። እና ኤግዛምፕሎች አሉ እዚህ ጋር። ለምሳሌ ዶክተር ባድሻው ኦር ፋሚሊ ፊዚሽያን ሃዝ ስታርትድ ዛት ዘ ክሬሽን ኦፍ ሞኖኒክ አቶምስ ኦፍ ዲዩትሪየም ኤንድ ታይትሪየም ሆልድ ዘ ኪ ቱ ፕሮዲውስ አ ሰስቴንድ ኒውክሊየር ፊውዥን ሪአክሽን ኤንድ አት ሩም ቴምፕሬቸር ይላል ማለት ነው። ዶክተር ባድሻው የተባለው ሰውዬ ስለዚህ ነገሮች ስለነዚህ ነገራቶች ያወራል። ይሄ ከዛ ኢን ቪው ኦፍ ዶክተር ባድሻው ይልና እዛ የዛ ፋሚሊ ሜምበር ነው የሚያወራው። እና ኤክስፐርታይዝ አስ ፊዚሻን ዊ መስት ኮንክሉድ ዛት ሂዝ አይዲያ ኢዝ ኢንዲድ ትሩ በእርግጠኝነት የሱ ሀሳብ ትክክል እንደሆነ ነው ኮንክሉድ የምናደርገው ማድረግ ያለብን ሚመስት ይላል። በጠንካራው ነው እንደውም ሀሳቡን እየገለጸ ያለው ይሄኛው የፋሚሊ ሜምበር ማለት ነው። እና ነገር ግን ከላይ ሄደን የዶክተር ባድሻውን ሀሳብና የዶክተር ባድሻውን ፕሮፌሽን ብናይ የሚገናኙ አይደለም አይደል? ፋሚሊ ፊዚሽያን እንደሆነ ነው እየተናገረ ያለው ከላይ። ከዛ በኋላ እዚህ ጋር ስለ ኒውክሊየር ፊውዥኖች፣ ስለ ኒውክሊየር ፊውዥን ሪአክሽን፣ ስለ ዲዩትሪየም ታይትሪየም ምናምን ስለሚባሉ ስለማይገናኙ ከሱ ፕሮፌሽን ጋር ስለማይገናኙ አይነት ነገሮች ሀሳብ እንደሰጠ ነው የሚናገረው አይደለ? ስለዚህ እዚህ ጋር ምንድነው እየተሰራ ያለው? አንኳሊፋይድ አውቶሪቲ ተሰራ ማለት ነው። እነዚህን ኤግዛምፕሎች ፒፒቲውን ቴሌግራም ላይ ስለማስቀምጥላችሁ በጣም ቀላል ናቸው። እናንተም ብትሰሯቸው አሪፍ ነው። ግን ከሰዓት አንፃር ቶሎ ፈጠን እያልን እናያለን። 10ኛው አፒል ቱ ኢግኖራንስ የሚባል ነው። አፒል ቱ ኢግኖራንስ ምንድነው? ኮሚትድ ዌን ዋንስ ኢግኖራንስ ላክ ኤቪደንስ ኤንድ ላክ ኦፍ ናውሌጅ ዴፊኒትሊ ሰፖርትስ ዘ ኮንክሉዥን። የሆነ ነገር ኢግኖር በመደረጉ ምክንያት ሊሆን ይችላል፣ ኤቪደንስ ባለመገኘቱ ምክንያት ሊሆን ይችላል፣ ወይም ናውሌጅ በሰፖርት የሚያደርገው ናውሌጅ ባለመኖሩ ምክንያት የሆነን ነገር ፎልስ ከሆነ ፎልስ ነው ኦር ትሩ ከሆነ ትሩ ነው ተብሎ እንትን የሚደረግበት ኮንክሉድ የሚደረግበት አይነት እንትን ነው ፋላሲ አይነት ነው ማለት ነውና ፕሬሚስ ስቴትስ ዛት nothing has been proved about something but the conclusion makes a definite assertion about that thing። ፕሬሚሲሱ ምንድነው? ምንም ነገር ስለዛ ሀሳብ ስለዛ ኢሹ ፕሩቭ የተደረገ ነገር የለም። ስለዚህ ያ ነገር እንደ ውሸት ከሆነ በአካባቢው በእንትን የሚታየው ያ ነገር ውሸት ነው ብሎ መደምደም፣ እውነት ከሆነ እውነት ነው ብሎ መደምደም ሊሆን ይችላል። ኮሜንት የሚደረገው ወይን ነው መች ነው የሚለውን ስናይ something is true because no one has proved it to be false። የሆነ ነገር ውሸት እንደሆነ ማንም ማረጋገጥ ስላልቻለ ያ ነገር እውነት ነው፣ ወይም የሆነ ነገር እውነት እንደሆነ ማንም ማረጋገጥ ስላልቻለ ያ ነገር ውሸት ነው ብለን ኮንክሉድ እናደርጋለን ማለት ነው። Group of people have been conducted research for decades to check existence of X but all failed to do so therefore X does not exist። የሆኑ ሪሰርቸሮች ለአመታት ኦልሞስት ለዲኬድ ከ10 ዓመት በላይ
የሆነ ነገር ኤግዚስት እንደሚያደርግ ኤክስ ኤግዚስት እንደሚያደርግ ቼክ ሲያደርጉ ነበረ። ነገር ግን ምን አላደረጉም፣ ፌል አድርገዋል፣ ፕሩቭ ሊያደርጉ አልቻሉም። ስለዚህ ኤክስ አይገኝም ዳዝንት ኤግዚስት ኤክስ የለም ማለት ነው ብሎ ኮንክሉድ ያደርጋል ማለት ነው። እነዛ ሰዎች እንትን ስላላደረጉ ፌል ስላደረጉ ብቻ ኤክስ አይገኝም ብሎ ኮንክሉድ እያደረገ ነው ያለው ይሄ አርጊወር። ይሄን ይመስላል በቃ ባጭሩ አፒል ቱ ኢግኖራንስ የሚባለው ኢግኖር እያደረገ ነው ያለው። ለምሳሌ እዚህ ጋር ኖበዲ ሃዝ ኤቨር ፕሩቭድ ዘ ኤግዚስተንስ ኦፍ ዩኤፍኦ የሚባሉት እነዚህ የፕላኔት ተንቀሳቃሽ ፍጡራን እንዳሉ ፕሩቭ ያደረገ ነገር የለም ወይም ፕሩቭ ኤቪደንስ የለም። ሶ ዩኤፍኦዎች ኤግዚስት አያደርጉም ብሎ እንትን ያደርጋል ማለት ነው። ነገር ግን ኤክሰፕሽኖች አሉ። እነዚህ ሀሳቦች የማይሰሩበት ኤክሰፕሽኖች አሉ። ለምሳሌ የመጀመሪያው ኤክሰፕሽን ምንድነው ወይም ኤክስክሉዥን ምንድነው? ኢፍ ግሩፕ ኦፍ ኤክስፐርታይዞች ወይም ሳይንቲስቶች ኢንቨስቲጌት ሰምቲንግ ኢን ዜር ኦን ኤሪያ ኦፍ ኤክስፐርታይዝ ኤንድ ፋውንድ ነቲንግ። አንደኛው ይሄ ነው። ሳይንቲስቶች ወይም ኤክስፐርቶች ኢንቨስቲጌት አድርገው የት ኢን ዜር ኦውን ኤሪያ በራሳቸው አካባቢ ምን አድርገው ኢንቨስቲጌት አድርገው ያን ነገር ካጡት በትክክልም ያ ነገር የለም ወይም በትክክልም ያ ነገር አለ ብሎ ኮንክሉድ ቢያደርግ ምንም ማለት አይደለም፣ ትክክል ሊሆን ይችላል ማለት ነው። ሁለተኛው ደግሞ ሌጋል ወይም ኮርትሩም የሚባለው ፕሮሲጀር ነው። ማለትም በአጭሩ አንድ ነገር በፍርድ ቤት መሰረት ወንጀለኛ ከሆነ ወንጀለኛ፣ ነፃ ከሆነ ደግሞ ነፃ፣ ምንም ያህል ወንጀለኛም ባይሆን ወንጀለኛም ቢሆን በፍርድ ቤቱ ተቃራኒ የሆነ ሀሳብ ከሆነ የተሰጠው ያ ነገር ምንድነው ኢግኖራንስ አይሆንም ማለት ነው፣ ምንም ያህል ፕሩፍ ባይደረግ እንኳን ማለት ነው። ሶስተኛው ዜር አር ኦልሶ ኬዝስ ዌር ሚርሲ ኤንድ ሪፖርቲንግ ጋር ኢነፍ ኦር ሰፊሽንት ቱ ፕሩቭ ሰምቲንግ ዊች ኒድስ ኖ ኤክስፐርታይዝ። አንዳንድ ደግሞ ነገሮች አሉ ምንም አይነት ኤክስፐርታይዝ ማያስፈልጋቸው በአይናችን አይተም ብቻ ፕሩቭ ማድረግ የምንችላቸው። ለምሳሌ አንድ ሰው መጠጥ ቤት በተደጋጋሚ ሲሄድ አይታይም ወይም መጠጥ ቤት በተደጋጋሚ ሲሄድ የሚታየን ሰው ጠጪ ነው ብለን መፈረጅ እንችላለን። ግዴታ ሲጠጣ እኛ ቁጭ ብለን ማየት አይጠበቅብንም አይደለ? መጠጥ ቤት ስለገባ ብቻ በተደጋጋሚ ስለገባ ብቻ ያ ሰው ጠጪ እንደሚሆን ኮንክሉድ ማድረግ እንችላለን። ያን ነው የሚነግረን ማለት ነው። ከዛ ሀስቲ ጀነራላይዜሽን ነው ያለው። ሀስቲ ጀነራላይዜሽን ደግሞ ምንድነው? አርጊወር ድራው ኮንክሉዥን ቤዝድ ኦን ኢንሰፊሽንት ኢንፎርሜሽን ኦር ሪፕሬዘንታቲቭ ሳምፕል። የሆነን ኮንክሉዥን ድራይቭ የሚያደርገው በቂ የሆነ መረጃ ሳይኖረው ሊሆን ይችላል እና ኮንዳክት ሊያደርግ ይችላል። የሆነን ሪሰርች የሆኑ ሰዎች ላይ ኮንዳክት ሊያደርግ ይችላል። ነገር ግን ኮንዳክት ሲያደርግ ከዛ ፖፑሌሽን ላይ ሪፕሬዘንታቲቮችን ወይም ሳምፕሎችን የወሰደው ራንደምሊ አይደለም፣ ሎጂካሊ አይደለም፣ ባያዝድ በሆነ መንገድ ነው የወሰደው። ስለዚህ ሀስቲ ጀነራላይዜሽን ይሰራል ማለት ነው። ማለትም ያ እነዛ የተወሰዱት ጥናቱ ላይ የተካተቱት ሰዎች ስለዛ አካባቢ ሊሆን ይችላል ስለዛ ጥናት ትክክለኛ የሆነ መረጃ ሊያቀርቡ አይችሉም ማለት ነው። በዚህ ምክንያት ሀስቲ ጀነራላይዜሽን ይሰራል። ናው ኦከርስ ዌን ዜር ኢዝ ሪዝነብል ላይክሊሁድ ዛት ሳምፕል ኢዝ ናት ሪፕሬዘንታቲቭ ኦፍ ግሩፕ። ሳምፕሉ ሪፕሬዘንታቲቭ የግሩፑ ሪፕሬዘንታቲቭ እንደማይሆን ሪዝነብል የሆነ የሚያሳይ ነገር ካለ ሀስቲ ጀነራላይዜሽን እንደተሰራ ኮንክሉድ ማድረግ እንችላለን ማለት ነው። እና ሳምፕሎች ሪፕሬዘንታቲቭ አይደሉም የምንለው በእነዚህ በሁለት ምክንያቶች ነው። አንደኛ በጣም ዝቅ ያሉ ከሆነ በጣም ስሞል አማውንት ከሆኑ ያላቸው፣ ለምሳሌ ለ10,000 ህዝብ 10 ሰው ብቻ ወስደን የሆነን ጥናት አድርገን በዚያ መሰረት ኮንክሉዥን ብናመጣ በጣም ስሞል ነው አይደለ? ሳምፕሉ በጣም ስሞል ነው። እነዛን ሰዎች እነዛ 10 ሰዎች ብቻ ያን የሚያክል 10,000 ሰው ኦር 1,000 ሰው ሊወክሉ አይችሉም። ስለዚህ ያ ሳምፕል ነን ሪፕሬዘንታቲቭ ነው እንላለን ማለት ነው። ሁለተኛው ሳምፕሉ ላርጅ ሆኖ ነገር ግን ራንደምሊ ሴሌክት ካልተደረገ ሎጂካል ስላልሆነ ሳምፕሉ ሪፕሬዘንታቲቭ አይደለም ብለን እንትን ልንል እንችላለን ማለት ነው። ባያዝ ይፈጥራል፣ አለመተማመንን ይፈጥራል። እንደገና ትክክለኛ መረጃን ያለማግኘትን እድል ይጨምራል። እንደገና ኢረሮች እንዲኖሩ ያደርጋል ማለት ነው ሪሰርቹ ላይ። ስለዚህ ነን ሪፕሬዘንታቲቭ ሳምፕል የሚፈጠረው በዚህ ምክንያት ነው። በእነዚህ በሁለት ምክንያቶች ሊሆን ይችላል ማለት ነው። እና ኮሚትድ ባይ ኢንዲቪጁዋልስ ሁ ዴቨሎፕ ኔጌቲቭ አቲቱድ ኦር ፕሬጁዳይስ ቱዋርድ አዘርስ። ይሄ ሀስቲ ጀነራላይዜሽን የሚሰራው መች ነው ካላችሁኝ
በሆኑ ኢንዲቪዥዋሎች ነው። ምን አይነት አቲቲዩድ ባላቸው፣ ኔጌቲቭ አቲቲዩድ ዴቨሎፕ በሚያደርጉ በሌሎች ሰዎች ላይ ኔጌቲቭ አቲቲዩድ ባላቸው ወይም ኔጌቲቭ ፕሬጁዳይዝ ባላቸው ሰዎች ኮሚት ሊደረግ ይችላል ይሄ ታይፕ ኦፍ ፋላሲ ማለት ነው። ለምሳሌ እዚህ ጋር አረብ የሚል ቃል አለ ማለት ነው። አረብ የሚለው ቃል እንደ ሰው አቀባበል ነው። ለምሳሌ ወደ ምዕራቦች ብንሄድ አረብ የሚለው ቃል በጣም አሸባሪ፣ በጣም እንትን ነውጠኛ ምናምን አይነት ሀሳብ ነው ያለ አድርገው ነው የሚቀበሉት አረብ የሚለውን ማለት ነው። ነገር ግን አይደለም። አረብ ውስጥ በጣም ብዙ ህዝቦች ያሉበት በጣም ሰፊ የሆነ ሀገር ነው አይደለ? በጣም ብዙ አይነት ሀገራቶች በውስጡ የሚካተቱበት ቦታ ነው የአረብ የሚባለው ቦታ አካባቢ ማለት ነው። እና 6 እንደ ኤግዛምፕሉ መሰረት 6 አረብ ፋንዳሜንታሊስቶች ወይም የአረብ እንትን አቀንቃኞች 6 ሰዎች ቦምብ አድርጓል። ወርልድ ትሬድ ሴንተር ኒውዮርክ ውስጥ የሚገኘውን ወርልድ ትሬድ ሴንተር ቦምብ አድርጓል። በቦምብ አፈንድተዋል። በቦምብ እንዳፈነዱ ተጠያቂ ናቸው፣ ኮንቪክትድ ናቸው። እና ሜሴጁ ክሊር ነው። አረቦች ምንም ነገር የማያውቁ ምንም ከግጭት እና ከነውጥ ውጪ ሌላ ሀሳብ የሌላቸው ሪሊጂየስ ፋንታቲክ የሆኑ ለቫዮለንስ ፕሮን የሆኑ ለቫዮለንስ ቅርብ የሆኑ ሰዎች ናቸው ብሎ በእነዚህ በ6 አረብ ፋንዳሜንታሊስቶች ምክንያት ሆል አረብ ፒፕልን ኮንክሉድ ሲያደርግ እናያለን። ይሄ በትንሽ በ6 ቅድም እንዳልነው አንደኛ ምን መሆን አለበት ብለናል? በቂ የሆነ ሳምፕል መሆን አለበት ብለናል አይደለ? ካልሆነ ነን ሪፕሬዘንታቲቭ ነው ብለናል። ቢያንስ የአረብ ህዝብ በኦልሞስት በቢሊዮኖች የሚቆጠር ይመስለኛል። እና ያን ሁሉ ህዝብ በ6 ሰዎች ኮንክሉድ አድርጎ እንትን ሲል ያሳየናል ማለት ነው ይሄ ኤግዛምፕል። ሶ ሀስቲ ጀነራላይዜሽን ይሄን ይመስላል። ፋሚሊ ቀጣዩን ከዚህ ቀጥሎ ያሉትን ቶፒኮች ደግሞ በሚቀጥለው ቪዲዮ በደንብ አድርገን የምናያቸው ይሆናል። ለዛሬ ግን ስለተከታተላችሁኝ በጣም አድርጌ ማመሰግናችኋለሁ ማለት ነው። እንደተለመደው ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ኮመንት ሴክሽናችን ላይ ያለውን ሊንክ ተጭናችሁ ወደ ቴሌግራም ቻናላችን ብትቀላቀሉ የተለያዩ መረጃዎችን ማግኘት ትችላላችሁ። ስለዚህ እዛ ተቀላቀሉ። ጓደኞቻችሁንም ብትጋብዙ አሪፍ ይመስለኛል። ከዛ ውጪ ኮመንት ላይ ደግሞ ቢጨመር የምትሉትን ቢስተካከል የምትሉትን ሀሳብ ብታነሱልኝ ለማስተካከል፣ ለመጨመር፣ ለመቀነስ ዝግጁ ነኝ። ለማስተካከል እሞክራለሁ ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ይመቻችሁ።